የዛሬው ታሪክ እናቴ ማን ነው የሚገዛኝ ይላል። አንድ ወጣት በጣም ቆንጆ የሆነች ልጅ ይወድና ለጋብቻ ያጫታል። ከተጫጩ በኋላ ግን ግልጽ በሆነ አረፍተ ነገር እናቱን እንደማትወድና አብራቸው መኖር እንደማትፈልግ ትነግረዋለች። እሱም ብትወደውም እናቱን ግን ልትወድለት አልቻለችም። እናቱን በእድሜ የገፉ ስለነበሩ ልጅቷ ብዙ ታስቸግራቸው ጀመር። ከዛም ልጁ እንደማያገባትና እንደሚለቃት አስረግጦ ሲነግራት ልጅቱ ልጁን ስለምትወደው ደነገጠች። እንደምታስተካክልና እናቱን እንደምታከብር እንዲያገባት ተማጸነችው። ልጁም ካስተካከልሽ ብሎ እሺ አላት። ከዛም የሰርጋቸው ቀን ደረሰ። ምሽት ላይ ሰዎች በተሰበሰቡበት መሃል እናቱ ተጋባዥ እንግዶችን ለማስተናገድ በደስታ ሽር ጉድ እያለች ነው። ከዛ ሙሽሪት በንዴትችን አሮጊት እናትን ወዲያ በልልኝ አታሳየኝ ከቻልክ እንዳውም ሽጣት አለችው። ልጁም ፈገግ ብሎ ተነሳና ሰዎች በተሰበሰቡበት መካከል እናቴ ማን ነው የሚገዛኝ አለ ለ3 ጊዜ በተከታታይ። እናቱም ከልጃቸው አንደበት የሰሙትን ማመን አቃታቸው። ማዘንና ማልቀስ ጀመሩ። እንግዶች በጣም ተገረሙ፣ አዘኑ። ከዛ ሙሽራ ወደ ሙሽሪት ዞር አለና አየሽ እናቴ ማንም ሊገዛኝ አልቻለም። ለምን እንደሆነ ታውቂያለሽ? ምክንያቱም እናት ውድ ነች። እናቴ ከምንም በላይ ውድ ነች፣ ዋጋዋ አይተመንላትም። እኔ ግን እናቴን እገዛታለሁ፣ አንቺን ደግሞ ሸጥሻለሁ አላት። ከዛ ሙሽራው ፈትቼሻለሁ በማለት የሰርጉ ቀን ቀለበቱን ከፊቷ ላይ በመወርወር ትቶላት እናቱን ይዞ ሲወጣ ወዲያው ከእንግዶቹ አንዱ ተከተለውና እንዲህ አለው፣ ለሴት ልጅ ካንተ የተሻለ ጥሩ ልጅ አላገኝም፣ ፈቃደኛ ከሆንክ ልጅ ልዳርክ ብሎት ልጁን ይዞት ወደ ቤቱ ወሰደው። ልጁም የዛን ሰው ልጅ ሲመለከት